መንገደኛ ነኝ፣ ረጅም ተጓዥ። ነገር ግን መንገዱም ረጅም ነው፣ ጨለማውም ብርቱ ነው። በመንገዴ ላይ አንዳንዴ ፈጽሞ ጨለማ የሚነጋ አይመስለኝም ነበር እና ምን ያህል እረፍት ጉዞዬን ቀጠልኩኝ። በጉዞ የተረዳሁት ትልቁ ነገር በጨለማ ውስጥ የተደበቀ ብርሃን መኖሩን ነው። ስለዚህ ዛሬ የማልፈው ሐዘንና መከራ፣ የህይወት ፈተና በሙሉ የህይወት የመጨረሻ ምዕራፍ እንዳልሆነ ተረድቻለሁ። ንጋትን እስከማገኝ ድረስ መጓዜን ቀጥላለሁ። አዎ፣ ከእያንዳንዱ ሌሊት በኋላ ንጋት አለ። ምንጊዜም ጨለማን ብርሃን አሸናፊ ነው እና እኔም ጉዞዬን ቀጥላለሁ። በጉዞዬ መሃል ጨለማ ብቻ አይደለም፣ እንቅፋቶችም ብዙ ናቸው። በጉዞዬ መሃል ጨለማ ብቻ አይደለም፣ መንገዶች ሁሉ ረጅም ናቸው፣ አሰልቺ። ነገር ግን መጓዜን አላቋርጥም፣ እጓዛለሁ። በተጓዝኩ ቁጥር የብርሃንን ጭላንጭል እመለከታለሁ እና አንድ ቀን ሙሉ በሙሉ ይነጋል። የምነኝ ቅን ሰው። ቅን ሰው ቲዩብ አስተማሪ ቪዲዮዎችን ብቻ የምታገኙበት ቻናል ፎሎ እና ሰብስክራይብ በማድረግ ቤተሰብ እናመሰግናለን።